ታዲያስ ዛሬ ደግሞ የመጣውበት ቪዲዮ ምንድነው? አዳዲስ ልጆች ፖፖ ፕላትፎርም ላይ እንደሚታወቀው ምን ያደርጋል? ፖፖ ፕላትፎርም ዳውንሎድ አድርገን ኢንቫይት ተደርገንም ሊሆን ይችላል። በራሳችንም ከፕሌይ ስቶር ከአፕ ስቶር ዳውንሎድ አድርገን ወደ ፖፖ ፕላትፎርም ስለመጣንና ስለተቀላቀልን ብቻ ዌልካም ጊፍት እንዳለው ይታወቃል። አዎ ዌልካም ጊፍት አለ። ይሄ በጣም ደስ የሚለው ነገር ነው ማለት ነው። ፖፖ ፕላትፎርም ላይ ማንኛውም ፕላትፎርም ዳውንሎድ አድርገን ስለተቀላቀልን ብቻ ዌልካም ጊፍት የለውም። ታዲያ ይሄ ዌልካም ጊፍት ለሴቶች ብቻ ነው። ሴቶችን ሰፖርት ለማድረግ ፕላትፎርሙ ለሴቶች ሰፖርቲቭ ነው፣ ሴቶች አትራክቲቭ ናቸው ብሎ ስለሚያምን ለሴቶች ያዘጋጀው ሽልማት ነው ማለት ነው። ታዲያ ይህ ሽልማት የሚቆየው ለመጀመሪያዎቹ 7 ቀናት ነው ማለት ነው። ታዲያ ለመጀመሪያዎቹ 7 ቀናት ይቆያል። ታዲያ ሽልማት የምናገኘው ወይም የምታገኙት አዳዲስ ልጆች የምታገኙት ቅድመ ሁኔታዎች አሉ። ይሄን ስታሟሉ ነው ይሄን ጊፍት የምታገኙት ብሎ ያስቀምጣቸው በጣም ቀላል ቅድመ ሁኔታዎች አሉ። እነዛ ምንድን ናቸው? ለምሳሌ አዳዲስ ልጆች አዲስ አንድ እህታችን አዲስ ሆና ፖፖ ፕላትፎርምን ኢንቫይት ተደርጋም ሊሆን ይችላል ዳውንሎድ አድርጋ መጣች። ዳውንሎድ አድርጋ ከመጣች በኋላ ከዚህ ቀደም ያስቀመጥኩላችሁ ቪዲዮዎች ላይ እንዳሉት ፌስ አውተንቲኬሽን ሰጥታ ኤጀንት ሞልታ ያሉትን ፕሮሰሶች ጨርሳ ከዛም ምን የሚባለውን ታስክ ላይቭ የሚባል ታስክ አለ ፕላትፎርሙ ላይ ላይቭ የሚባል ታስክ አለ። ያንን ታስክ ስታጠናቅቅ ይሄንን ዌልካም ጊፍት ይሰጣታል ማለት ነው። ታዲያ ይሄ ዌልካም ጊፍት የሚቆየው ለተከታታይ 7 ቀናት ነው ማለት ነው። ለተከታታይ 7 ቀናት ይቆያል። ታዲያ በእያንዳንዱ ቀናት ለ3 ሰዓት ያህል ላይቭ ስትሪም ታደርጋለች ማለት ነው። ታዲያ ለ3 ሰዓት ያህል በቀን በ24 ሰዓት ውስጥ ለ3 ሰዓት ያህል ላይቭ ስትሪም ታደርጋለች ማለት ነው። ታዲያ ላይቭ ስትሪም ስታደርግ ላይቭ የራሱ የሆኑ ህጎች አሉት። ይሄን ዌልካም ጊፍት ለማግኘት ዌልካም $7 ነው ባይ ዘ ዌይ እንደነገርኳችሁ $7 ነው። ይሄንን $7 ታዲያ ለማግኘት የሚጠበቁባት ነገሮች አሉ። ስለዚህ ማንኛችንም ሰዎች አዳዲስ ልጆችን ኢንቫይት ስናደርግ ይሄንን ልንነግራቸው ይገባል ማለት ነው። ምክንያቱም ይሄ ዌልካም ጊፍት እንዳያጡት። ስለዚህ የላይቭ ህጎችን መጠበቅ ይኖርባታል አንዲት ልጅ ማለት ነው። እነዚህ የላይቭ ህጎች ምንድን ናቸው? ለምሳሌ ላይቭ ላይ እንቅልፍ መተኛት አይቻልም፣ ኤክስ ነው። ምክንያቱም ፖፖ ፕላትፎርም ላይ ላይቭ ማለት ልክ እንደ ቢሮ ሰራተኞች ነን ማለት ነው። በቃ ላይቭ ላይ አሁን ቢሮ ገብተን እንቅልፍ ተኛለን አንተኛ። ላይቭ ስትሪመሮችን አይተን ከሆነ ቲክቶክ ላይም ሆነ ሌሎች ዩቲዩብ ላይም ሌሎች ሶሻል ሚዲያዎች ላይ አይተን ከሆነ እዛው ፖፖ ፕላትፎርም ላይ አይተን ከሆነ ላይቭ ላይ የሚተኛ ሰው አይተን አናውቅም። ላይቭ ላይ አይተኛም። ላይቭ ላይ መተኛት የለብንም። እንደሚታወቀው ብዙ ጊፍተሮች አሉ ላይቫችን ላይ ይመጣሉ። ላይቭሽ ላይ ታዲያ ወይም ላይቭሽ ላይ ተኝተሽ አንድ ጊፍተር ቢመጣ ያንን ጊፍት ማግኘት አትችይም ማለት ነው። ላይቭ ላይ አይተኛም። ይሄኛው አንዱ እንትን ነው። ሁለተኛ ነገር ደግሞ ባክግራውንዳችን ላይ ያሉትን ነገሮች በተሻለ አቅም ማስተካከል ይኖርብናል። ምንም ይሄን ያህል ትልቅ ነገር ባይሆንም ለምሳሌ መጋረጃ ብናደርግ የተለያዩ ነገሮችን ወይ ከኋላ ኖርማል የሆነ በቃ ምንም የሌለበት ነገር ብናደርግ ተመራጭ ነው ማለት ነው። ሌላኛው ደግሞ ላይቫችን ላይ ማንንም ሰው ከኛ ውጪ ማስገባት የለብንም። ለምሳሌ ህፃናትን በጭራሽ ላይቭ ላይ እንዲገቡ አይመከርም። ቀጥታ ፕላትፎርሙ ባን ያደርገዋል ወይም ይቀጣናል። ቅጣትም አለው ባይ ዘ ዌይ። ቅጣቱ ምንድነው? ይህንን ዌልካም ጊፍታችንን መከልከል ነው። $7 ዌልካም ጊፍት አለው ብለናል፣ ያንን ይከለክልናል። ይህንን $7 እንዳናጣ ደግሞ አሁን የምነግራችሁ ነገር ደግሞ መተግበር ይኖርብናል። ላይቭ በመጀመሪያው ቀን እንደመጣን ኤጀንሲያችን ጋር ትምህርቶችን መከታተል ወይ ኢንቫይት ያደረገን ሰው የተወሰነ ነገር ይነግረናል። ከመጣን በኋላ በ7 ቀናት ውስጥ የመጀመሪያ ቀን ላይቭ ስትሪም ስናደርግ ምን ማድረግ አለብን? ባክግራውንዳችንን ማስተካከል፣ ሴታፓችንን ማለት ነው። እንቅልፍ መተኛት የለብንም። ህፃናትን ማስገባት የለብንም። ከኛ ውጪ ኢቭን ፌስ አውተንቲኬሽን እንሰጣናል አይደለ? ከኛ ውጪ ሌላ ሰው ማስገባት አዋቂ ቢሆን መግባት የለበትም፣ ይቀጣናል ማለት ነው። ዌልካም ጊፍታችንን እናጣለን። ይሄ ዌልካም ጊፍት ደግሞ ከ7 ቀን በኋላ በጣም ይጠቅመናል። ሌቭላችንን ለማሳደግ ይጠቅመናል። ኢቭን እንኳን ዊዝድሮ አድርገን ወደ ገንዘብ ካሽ አድርገን ማውጣት የምንችለው ገንዘብ ስለሆነ እንዳናጣው አደራ እላችኋለሁ ማለት ነው። ስለዚህ የመጀመሪያዎቹን 7 ቀናት ምን ሊኖረን ይገባል? ኮመን ታይም ሊኖረን ይገባል ማለት ነው። ለምሳሌ ዛሬ 3 ሰዓት ላይ ላይቭ ከጀመረች፣ ለምሳሌ እኔ ዛሬ 3 ሰዓት ላይቭ ከጀመርኩኝ ነገም 3 ሰዓት ከነገ ወዲያም 3 ሰዓት እያልኩ
ሰኞ ከሆነ የጀመርኩት ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ 7 ቀናት ውስጥ 3 ሰዓት ላይቭ መስራት አለብን ማለት ነው። ታዲያ 3 ሰዓት ስንሰራ ፕላትፎርሙ ዲሲፕሊንድ ሆነን እየሰራን እንደሆነ ያውቃል። ኮሚትድ ሆነን እየሰራን እንደሆነ ስለሚያውቅ ዌልካም ጊፍታችን ለ3 ቀን ነው ባይዘዌ $3 ነበረ። ነገር ግን ይህንን $3 ደግሞ ወደ $7 መቀየር እንችላለን በኮመን ታይም ሲኖረን። ኮመን ታይም ደግሞ እንዴት ይኖረናል? ዛሬ 3 ሰዓት ከገባን ነገም 3 ሰዓት ከነገ ወዲያም 3 ሰዓት ሻርፕ ማለት ነው። 3 ሰዓት ስንገባ ደግሞ ለተከታታይ 7 ቀናት ዌልካም ጊፍት ይኖረናል ማለት ነው። በዚህ 3 ሰዓት ላይ መቀመጥ ረጅም ነው፣ በጣም ያስጠላል የምንል ሰዎች አለን። ግን አይደለም፣ ገንዘብ ነው እያገኘንበት ያለ ነው፣ በነፃ አይደለም፣ እየተከፈለን ነው። ከዛ በኋላ ባይዘዌ ከ7 ቀናት በኋላ ወደ 1 ሰዓት ያወርዳል። ላይቫችን የምንሰራው 1 ሰዓት ነው። ዌልካም ጊፍቱም ያልቃል፣ ይጠናቀቃል። እኛም ላይቭ የምንቀመጠው ለ1 ሰዓት ነው። ይህን ያህል የሆነ ጥብቅ ብለን የላይቭ ህጎች አሉ እንዳይቀጣኝ ምናምን የምንል ነገር የለም። ነገር ግን ከ7 ቀን በኋላ መጠንቀቅ ይኖርብናል። የላይቭ ህጎቹ ኮመን ናቸው። አሁን ከ7 ቀን በኋላ የሚቀሩት ላይቭ ላይ የሚቀሩት ነገሮች ምንድን ናቸው ካልን ኮመን ታይም አይኖረንም። በፈለግነው ሰዓት ላይቭ ስትሪም ማድረግ እንችላለን። ሌላኛው ነገር ደግሞ ላይቫችን ብናቆራርጥም ዛት ማች ችግር አያመጣብንም። የሚከለክለን ነገር የለም። ነገር ግን ህፃናትን ማስገባት ሌላ ፌስ አውተንቲኬሽን ከሰጠው ሰው ውጭ እኛ ላይቭ ላይ ማስገባት ያስቀጣናል ማለት። እንደውም አንዳንድ ልጆችን ላይቭ ላይ ሲተኙ ስክሪንሾት እያደረገ ይልክላቸዋል። ላይቭ ላይ ተኝታቸዋል። ሌላኛው ነገር ደግሞ በጣም ጨረር የበዛበት ቦታ የሚሆኑ ልጆች አሉ። በጣም ጨረር ያለበት ደግሞ ጭልም ያለ ቦታ ላይ ላይቭ የሚገቡ እነሱንም ስክሪንሾት እያደረገ ይልክላቸዋል። ስለዚህ ላይቭ ስንገባ በቂ ብርሃን ያለበት ቦታ፣ ጨለማም ያልሆነ ማለት በቂ ተመጣጣኝ ብርሃን ያለበት ቦታ፣ አለባበሳችንን ደግሞ ፎርማል የሆነ አለባበስ ለብሰን ላይቭ ላይ ስትሪም ማድረግ እንችላለን ማለት ነው። ስለዚህ ይህንን ዌልካም ጊፍታችንን ደግሞ የት መውሰድ እንችላለን? እዛው ፖፖ ፕላትፎርም ውስጥ ኢንካም ሪማይንደር ወይም ሪዋርድ ውስጥ ገብተን እዚህ ጋር ከጎን አስቀምጥላችኋለሁ። ኢንካም ሪማይንደር የምትለዋ ላይ ገብተን ሪሲቭ ማድረግ ይኖርብናል ማለት ነው። ልክ 24 ሰዓት ከመሙላቱ በፊት ሪሲቭ ማድረግ ይኖርብናል። እንደነገርኳችሁ ቀን ልክ ከምሽቱ 1 ሰዓት ሲል በፖፖ ፕላትፎርም ላይ ይቀየራል። አሁን እኛ ቀን የሚቀየረው በእኛ መቼ ነው? ይቀየራል በፖፖ ፕላትፎርም ላይ ልክ ከምሽቱ 1 ሰዓት ሲል ሁል ጊዜ አዲስ ቀን ነው። ከዛ ሌሊቱ አልቆ ቀኑ አልቆ ድጋሚ 1 ሰዓት ከምሽቱ ሲል ቀን ይቀየራል። ታዲያ 1 ሰዓት ከማለቱ በፊት ላይቫችንን ሰርተን መጨረስ፣ ፓርቲያችንን ሰርተን መጨረስ፣ እዛ ላይ ያሉትን ታስኮች በሙሉ ሰርተን መጨረስ፣ ኖት ኦንሊ መጨረስ ብቻ። ሪሲቭ ማድረጋችንን መዘንጋት የለብንም። ያለዛ ሪሲቭ ሳናደርግ ቀን ተቀየረ ማለት ኤክስፓየር አደረገ ማለት ነው። የሰራ ነው ልፋታችን፣ ድካማችን፣ ገንዘባችንን ሳንቀበል ተቃጠለ ማለት ነው። ስለዚህ ሪሲቭ ማድረጋችንን መርሳት የለብንም። በዚህ መልኩ ሪሲቭ እናደርጋለን። አዳዲስ ልጆችንም የምንጋብዝ ሰዎች እነዚህ አይነት ነገሮችን ቀደም ብለን ብናሳውቃቸው፣ አዳዲስ ልጆችንም ኢንቫይት ስናደርግ እነዚህን አይነት መሰል ነገሮችን ማለት መሰረታዊ ኮመን የሆነ ነገሮችን ማሳወቃችንን መዘንጋት የለብንም። ቀጣይ ላይ ደግሞ በቀጣይ ቪዲዮ ደግሞ ስለ ኢንቪቴሽን በምን አይነት መልኩ ኢንቫይት እናደርጋለን የሚሉትን ነገሮች በደንብ ለማንሳት እንሞክራለን። ማንኛውም ሀሳብ ካላችሁ ኮሜንት ላይ አስቀምጡ፣ ወይም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አድርጉልኝ። ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ የምትለዋን ተጫኑ። አዳዲስ ቪዲዮዎች እናንተ ጋር እንዲደርሷችሁ ማለት ነው። መልካም ጊዜ፣ መልካም የስራ ጊዜ ይሆንላችሁ። ሰላም ሁኑልኝ።